ዛሬም መካከለኛው ምስራቅ በውጥረት ላይ ሆኖ አድሯል። የኢራን ኒውክሌር ኃይል ድርጅት ኃላፊ መሐመድ ኢስላሚ አሜሪካና እስራኤል እሁድ ዕለት በናትስ የኒውክሌር ጣቢያ ላይ 2 ተከታታይ ጥቃቶችን መፈጸማቸውን አስታወቁ። ኃላፊው ለዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በጻፉት ደብዳቤ ኤጀንሲው በኢራን ኒውክሌር ተቋማት ላይ እየተፈጸመ ያለውን ጭካኔ የተሞላበት ጥቃት በጽኑ እንዲያወግዙ ጠይቀዋል። መሐመድ ኢስላሚ አክለው ዓለም አቀፉ ማህበረሰብና ኤጀንሲው በእነዚህ የጥቃት ድርጊቶች ላይ ዝምታቸውን በመስበር በአስቸኳይ እርምጃ መውሰድ እንዳለባቸው አሳስበዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ በአሜሪካና እስራኤል አስተባባሪነት በኢራን ላይ እየተሰነዘረ ያለው መጠነ ሰፊ ጥቃት በቀጠለበት በዚህ ወቅት የአገሪቱ የበላይ መሪ አያቶላ አሊ ካሚኒን ጨምሮ በርካታ ከፍተኛ አመራሮች መገደላቸውን ይታወቃል። ኢራን በወሰደችው የአጸፋ እርምጃም እንደ ኳታር፣ ኩዌትና የተባበሩት አረብ ኤሚሬትስ ባሉ 8 ሀገራት በሚገኙ የአሜሪካ የጦር ሰፈሮችና የኃይል ማመንጫ ተቋማት ላይ የሚሳኤልና የድሮኖች ጥቃት ሰንዝራለች። የአሜሪካ መካከለኛ እዝ ዛሬ ባወጣው መግለጫ በኢራን ላይ ወታደራዊ እርምጃ ከተጀመረ ወዲህ የተገደሉ የአሜሪካ ወታደሮች ቁጥር 6 መድረሱን ይፋ አድርጓል። እዙ አክሎም ኢራን በመጀመሪያ የጥቃት ቀናት ውስጥ በክልሉ በሚገኙ አንድ ተቋም ላይ በሰነዘረችው ጥቃት ሳይገኙ ቀርቶ የነበሩ 2 የወታደር አስክሬኖች መገኘታቸውን ጠቁሟል። በአሁኑ ወቅት መጠነ ሰፊ ውጊያ በቀጠለበት በዚህ ወቅት የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ በሰጡት መግለጫ አሜሪካ ቅዳሜ ዕለት በኢራን ላይ የቅድመ መከላከያ ጥቃት የሰነዘረችው እስራኤል እርምጃ እንደምትወስድ ቀድማ ስላወቀችና ይህም በክልሉ ባሉ የአሜሪካ ወታደሮች ላይ ጥቃት ሊያስከትል እንደሚችል በመገመቷ መሆኑን ገልጸዋል። ሚኒስትሩ አክለውም ይህ የቅድመ ጥንቃቄ ጥቃት ባይሰነዘር ኖሮ በአሜሪካ ኃይሎች ላይ የሚደርሰው ጉዳት የሞት መጠን እጅግ የከፋ ሊሆን እንደሚችል ተናግረዋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘበኛ ጦር ዋና አዛዥ አማካሪ ኢብራሂም ጃበሪ የሆርሙዝ ወሽመጥ መዘጋቱንና ለማለፍ የሚሞክር ማንኛውም አካል ላይ እሳት እንደሚለቀቅ በመንግስት ቴሌቪዥን ቀርበው አስጠንቅቀዋል። አማካሪው መርከቦች ወደዚህ ቀጠና እንዳይጠጉና ከመጡም ከባድ ምላሽ እንደሚጠብቃቸው ገልጸዋል። ኢራን በአካባቢው ያሉ የነዳጅ ማስተላለፊያ ቱቦዎችን በመምታት ነዳጅ ከቀጠናው እንዳይወጣ እንደምታደርግ አንስተዋል። የሆርሙዝ ወሽመጥ የዓለማችን 20% የሚሆን ነዳጅ ጋዝ የሚያልፍበት እጅግ ወሳኝ የንግድ መስመር መሆኑ ይታወቃል። የአሜሪካ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ በሚገኝ በርካታ ሀገራት የሚኖሩ ዜጎች በአስቸኳይ አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ሰጡ። ሚኒስትሩ ባወጣው መግለጫ በሁኔታዎች አለመረጋጋት ምክንያት ከፍተኛ የደህንነት ስጋት ስላለ አሜሪካውያን ያሉበትን ስፍራ በመደበኛ የንግድ በረራዎች ተጠቅመው አሁኑ እንዲለቁ አሳስበዋል። ይህ ውሳኔ የተላለፈውም በኢራንና በእስራኤል መካከል ያለው ወታደራዊ ግጭት እያየለ በመምጣቱና ቀጠናዊ ጦርነት ሊቀሰቀስ ይችላል የሚል ስጋት በመኖሩ ነው። ይህ አስቸኳይ ጊዜ መመሪያ ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመንን ጨምሮ በዌስት ባንክና በጋዛ የሚገኙ ዜጎችን ሁሉ ይመለከታል። የውጭ ጉዳይ ሚኒስትሩ በእነዚህ አካባቢዎች ያለው ሁኔታ ማንኛውም ሰዓት ሊባባስ እንደሚችል በመጠቆም ዜጎች የጉዞ እቅዳቸውን እንዲያስተካክሉና ለደህንነታቸው ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ከፍተኛ ተደራዳሪዎች በዘንድሮ የመጀመሪያ ዙር ውይይት ወቅት 11 የኒውክሌር ቦምቦችን ለመስራት የሚያስችል በከፍተኛ ሁኔታ የበለጸገ ዩራኒየም እንዳላቸው በግልጽ መናገራቸውን ይፋ አድርገዋል። እንደ ዊትኮፍ ገለጻ ተደራዳሪዎቹ በ60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም በእጃቸው እንደሚገኝና ይህም ለ11 ቦምቦች እንደሚበቃ ያለምንም ይሉንታ ተናግረዋል። ኢራናውያኑ የኒውክሌር ነዳጅ የማበልጸግ የማይገረሰስ መብት እንዳላቸው ቢገልጹም አሜሪካ ግን ይህንን ጥረት የማስቆም የማይገረሰስ መብት እንዳላት ምላሽ መስጠቷንም ልዩ መልእክተኛው አስታውቋል። ዊትኮፍ አክለውም ኢራናውያኑ የዓለም አቀፉን ቁጥጥር ሳጥሰው ለኒውክሌር ቦምብ ዝግጁ ወደሆነ ደረጃ በመድረሳቸው ኩራት እንደሚሰማቸውም አስታውቀዋል። ምንም እንኳን አሜሪካ ባለፈው ዓመት በወሰደችው አየር ጥቃት የኢራን የኒውክሌር ተቋማትን ማውደሟን ብታረጋግጥም በእጃቸው ያለውን የዩራኒየም ክምችት በአንድ ሳምንት ወይም በ10 ቀናት ውስጥ ወደ ጦር መሳሪያነት መቀየር እንደሚቻል ዊትኮፍ ስጋታቸውን ገልጸዋል። ይሁን እንጂ ተቋማቱ በመውደማቸው ኢራን ይህን ዩራኒየም ወደ ቦምብ የመቀየር አቅም እንደማይኖራት አሜሪካ ታምናለች። ፕሬዚዳንት ዶናልድ ትራምፕ ስቲቭ ዊትኮፍንና ያሬድ ኩሽነርን ወደ ኢራን የላኩት ቴህራን የሚሳኤል ፕሮግራሟን እንድታቆም ለተላላኪ ቡድኖች የምታደርገውን ድጋፍ እንድታቋርጥና የኒውክሌር ማበልጸጊያ ስራዋን እንድታቆም የሚያስገድድ ስምምነት ላይ ለመድረስ ነበር። ይሁን እንጂ ተደራዳሪው እንደገለጹት ከኢራን ጋር ፍትሃዊ ስምምነት ላይ ለመድረስ የማይቻል መሆኑ ከሁለተኛው ስብሰባ በኋላ ግልጽ ሆኗል። ኢራናውያኑ በውይይቱ ላይ አዎንታዊ ውጤት እንዳለ ተደርጎ እንዲዘገብ ቢፈልጉም ስብሰባው ግን በፍጹም ተስፋ ሰጪ እንዳልነበር ዊትኮፍ አረጋግጠዋል። የአሜሪካ የ24 ሰዓት ወታደራዊ ወጪ $779 ሚሊዮን እንደሆነ ተገለጸ። አሜሪካ በኢራን ላይ የጀመረችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ በመጀመሪያዎቹ 24 ሰዓታት ውስጥ ብቻ $779 ሚሊዮን ገደማ ወጪ ማድረጓን አናዶሎ የዜና ወኪል ባለሙያዎችን ትንተናዋቢ በማድረግ ዘገበ። ይህ እጅግ ግዙፍ መጠን ያለው ገንዘብ የሀገሪቱን የ2026 አጠቃላይ መከላከያ በጀት 0.1 በመቶ ያለ የሚሸፍን ሲሆን በዘመቻው ላይ እንደ B2 ስውር ቦምብ ጣይ አውሮፕላኖች፣ F-22 እና
ኤፍ-35 ዘመናዊ ተዋጊ ጀቶችን እንዲሁም የባህር ኃይል አጥፊ መርከቦችን በስፋት ጥቅም ላይ ውለዋል። በተለይ 4 ቢ2 ቦምብ ጣይ አውሮፕላኖች ከአሜሪካ ሚዙሪ ግዛት ተነስተው በቀጥታ በረራ ኢራን ድረስ በመጓዝ በፈጸሙት ጥቃት ብቻ ለነዳጅና ለጥገና 30.2 ሚሊዮን ዶላር ወጪ ተደርጎባቸዋል። በአየር ላይ ለተሰማሩት በርካታ ኤፍ-18፣ ኤፍ-16 እና ኤፍ-22 ተዋጊ ጀቶች የበረራ ሰዓት፣ ለጥገናና ለታጠቁት ጥይት እንዲሁም ሚሳኤሎች የወጣው ወጪ 271.34 ሚሊዮን ዶላር እንደሚደርስ ተገምቷል። ከነዚህም በተጨማሪ የኤሌክትሮኒክስ ጦርነት አውሮፕላኖች፣ የሪፐር ድሮኖችና በቅርቡ ስራ የጀመረው ሉካስ የተሰኘው ድሮን እንዲሁም የነዳጅ ጫኝ አውሮፕላን በድምሩ 423.57 ሚሊዮን ዶላር የሚገመት ሀብት ፈጅተዋል። አሜሪካ ይህን ከፍተኛ ወታደራዊ አቅም የተጠቀመችው የኢራንን ወታደራዊ መዋቅር በአጭር ጊዜ ውስጥ ሽባ ለማድረግ በማለም እንደሆነ የሴንትኮም መረጃዎች ያመለክታሉ። በቀጠናው የሚገኙት ሁለት ግዙፍ አውሮፕላን ተሸካሚ መርከቦች ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራልድ አርፎርድ ከአጃቢ መርከቦቻቸው ጋር ለሚያደርጉት እንቅስቃሴ ብቻ በቀን 15 ሚሊዮን ዶላር ወጪ እንደሚጠይቅ ገልጸዋል። ይህም የአሜሪካን ወታደራዊ በላይነት ለማሳየት እየወጣ ያለውን እጅግ ከፍተኛ ዋጋ የሚያሳይ ሲሆን ግጭቱ ረዘም ላለ ጊዜ የሚቀጥል ከሆነ ወጪው በቢሊዮን የሚቆጠር ዶላር ሊደርስ እንደሚችል ተንታኞች ስጋታቸውን ገልጸዋል። ኢራን 500 የአሜሪካና የእስራኤል የጦር ሰፈሮችን አጥቅቻለሁ አለች። የኢራን አብዮታዊ ዘብ ዛሬ ባወጣው አስደንጋጭ መግለጫ ግጭቱ ከተቀሰቀሰ ቀን ጀምሮ 500 የሚሆኑ የአሜሪካና የእስራኤል ወታደራዊ ይዞታዎችን ማጥቃቱን አስታውቋል። በዚህ መጠነ ሰፊ ጥቃት 700 ድሮኖች፣ በመቶዎች የሚቆጠሩ ሚሳኤሎች ጥቅም ላይ ውለዋል። 60 የሚሆኑ ስልታዊ ስፍራዎችም ኢላማ መደረጋቸውን ገልጿል። ጥቃቱ በእስራኤል ላይ ብቻ ሳይሆን የአሜሪካ የጦር ሰፈር በሚገኝባቸው እንደ ኩዌት፣ ባህሬን፣ ኳታርና ሳውዲ አረቢያ ባሉ የባህረ ሰላጤው ሀገራት ላይ ጭምር ያረፈ እንደነበር ጠቁሟል። በኢራን የበቀል እርምጃ እስካሁን ባለው መረጃ መሰረት 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን በእስራኤል ቴል አቪቭ እና ቤት ሼምስ አካባቢ ደግሞ 11 እስራኤላውያን መገደላቸው ተዘግበዋል። ይህ አጸፋ ጥቃት በቀጠናው ያለውን ወታደራዊ ፍጥጫ ወደ ከፋ ደረጃ ያሸጋገረው ሲሆን የኢራን ባለስልጣናት ጥቃቱ ለተወሰደባቸው እርምጃ ተመጣጣኝ ምላሽ መሆኑን ገልጸዋል። ይህ ወታደራዊ ውጥረት በዓለም ኢኮኖሚ ላይም ከፍተኛ ስጋት ደቅኗል። ኢራን የኢነርጂ ተቋማትን ኢላማ ማድረጓን ተከትሎ የኳታር ኢነርጂ የጋዝ ምርቱን ለማቋረጥ ተገዷል። በተመሳሳይም የሳዑዲ አራምኮ በራስ ታኑራ የሚገኘው ግዙፍ የነዳጅ ማጣሪያም ለጥንቃቄ ሲል መዘጋቱ ተሰምቷል። ይህ ክስተት በዓለም አቀፍ ደረጃ የነዳጅና የጋዝ አቅርቦት እንዲሁም የዋጋ ንረት ሊያስከትል እንደሚችል ተንታኞች በማስጠንቀቅ ላይ ናቸው። ኳታር የአየር መከላከያ አቅርቦቷ ለማለቅ 4 ቀናት ብቻ ሲቀሩት የተባበሩት አረብ ኤሚሬትስ ደግሞ ለአንድ ተጨማሪ ሳምንት ብቻ መቆየት ትችላለች። ተጨማሪ ድጋፍ ካላገኙ ሁለቱም ሀገራት በቅርቡ የኢራን አብዮታዊ ዘብ ጥቃትን ሙሉ በሙሉ የመግታት አቅማቸው ተሟጦ ያልቃል። ብሉምበርግ ዛሬ ይፋ ባደረገው ትንተና መሰረት ኳታር በኢራን በኩል የሚሰነዘረውን ከፍተኛ ሚሳኤልና የድሮን ጥቃት አሁን ባለው ፍጥነት የሚቀጥል ከሆነ የኳታር የፓትሪዮት መጥለፊያ ሚሳኤል ክምችት ለ4 ቀናት ብቻ ሊያቆያት ይችላል። የተባበሩት አረብ ኤሚሬትስ ክምችቶቿ ለአንድ ሳምንት ያህል ብቻ ሊቆይ እንደሚችልም ተገምቷል። ከየካቲት 21 ወይም ፌብሩዋሪ 28 ጀምሮ በመቶዎች የሚቆጠሩ ኢላማዎች የተተኮሱ ሲሆን የገልፉ ሀገራት የአየር መከላከያ እስካሁን 90% የሚሆነውን ጥቃት ማክሸፍ ችለዋል። ይሁን እንጂ ያለ አሜሪካ ፈጣን ድጋፍ ይህ መከላከል መቀጠል የማይቻልበት ደረጃ ላይ ይደርሳል። ጥቃቱ በአሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ወደ ገልፍ ሀገራት ወታደራዊ ካምፖችና የኤነርጂ ተቋማት መስፋፋቱን ተከትሎ የመጣ ነው። ዘገባዎቹ የዛሀበሻ፣ የብሉምበርግ፣ የቢቢሲ እና የዋሽንግተን ፖስቶች ናቸው።